ሰውን እንደ እግዚአብሔር ቃልም እንደ ሰው ህግም ክብር ለሚገባው ክብር ያስፈልገዋል። ግን ይሄ ትክክለኛ ክብር ያልሆነ በቃ ፌክ ክብር አይደለም፣ ፌክ ነው ያ ክብር። ቃሉ እንግዲህ አዲስ የመጣ ይሁን አላውቅም፣ ማሽቃበጥ ብለን እኛም በጣም ነው የሚያሽቃብጠው ወር በጣም ነው የምታሽቃብጠው ተብሎ ሲባል ሰምተን እናውቃለና ህይወት የሚቀይርልኝ ፖይንት እዛ ጋር ከሆነ ለምንድን ነው ዋይ ናት ማላጎበድድበት ማለት ነው። ምክንያት ምንድን ነው? የራስሽ ማንነት አይደለም። ተስፋ ላለመቁረጥ እየሞከረ ነው። ሰብስክራይብ አታረጉም እንዴ? የታገልን ነው። ሰብስክራይብ አታረጉም? እኔ መቆጣት ፈልጋለሁ ዛሬ ተቆጭ ብሎኛል። ሰብስክራይብ አታረጉም እንዴ? አታረጉም? አሁን እስካሁን አላረጋችሁ? አድርጉ ብያለሁ። ተው ሄይ እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንዴት ናችሁ? እንኳን ወደ ኑጤላ ቶክ በሰላም መጣችሁ። ኑጤላ ቶክ ምርጫችሁ ስላደረጋችሁ እጅግ በጣም እናመሰግናለን። አትሳቂ። ኑጤላ ቶክ ማለት ቆይ ቆየሽኩም ነገር ኑጤላ ቶክን ምርጫችሁ ስላደረጋችሁ እጅግ እናመሰግናለን። ይህ ኑጤላ ቶክ ነው። አንድ ሶስት ይህ ኑጤላ ቶክ ነው። የኔ የወንድ ይመስላል፣ የእሷ ደግሞ አሪፍ ፌሚኒቲ ያለውና እንዴት ናችሁ? ደህና ናችሁ? ባለፈው የለቀቅነው ቪዲዮ ተመችታችኋል ብለን እናስባለን። ስለ ጄነሬሽን ባወራንበት ሀሳብ ላይ ትንሽ አውርታችኋል። እንዴት ናችሁ? እንዴት ነሽ? ደህና ነሽ? መስገን አሪፍ ነን። በድጋሚ ስላገኛችሁ እጅግ በጣም እናመሰግናለን። እጅግ በጣም እና ደግሞ እስካሁን መኖራችን ራሱ በቃ ያ ተስፋ ለመቁረጣችን ራሱ ትልቅ ነገር ነው። ማለት በጣም ትንሽ ቪዲዮ ነው። ስንተኛ ቪዲዮችን ነው ማለት ነው? 5ኛ 4ኛ ምናምን ቢሆን ነው። እኛ አውጥተን ቶፒክ አንስተን ያወራንበት ሀሳብ ወይ 4ኛ ያ ቢሆን ነው። እና አሪፍ ነው እስካሁን ያስ ተስፋ ለመቁረጣችን በጣም አሪፍ ነው። እና ራሳችንን ሞቲቬት ለማድረግ እየሞከርን ነው። ተስፋ ላለመቁረጥ እየሞከርን ነው። ሰብስክራይብ አታረጉም እንዴ? የታገልን ነው። ሰብስክራይብ አታረጉም? እኔ መቆጣት ፈልጋለሁ ዛሬ ተቆጭ ብሎኛል። ሰብስክራይብ አታረጉም እንዴ? አታረጉም? አሁን እስካሁን አላረጋችሁ? አድርጉ ብያለሁ። ተው ግን ተው። ብቻ ሰብስክራይብ አድርጉ እሺ። በጩኸት አይሆንም። ሰብስክራይብ አድርጉ። እኛ ብዙ አይደለም የምንፈልገው ነው፣ ትንሽ ለሞራላችን ቢያንስ ማለት መልቀቅ እንድንችላ ስኬጁል ምንድነው ይሄ ስኬጁል አልኩኝ እንትን አስቀምጠናልና ይሄን ብንገባ ምናምን ብለን ያስቀምጥነው ጎል አለና 1000 አታስገቡንም? ቢያንስ 1000 አስገቡን እንጂ እንዴ ከመቼ 1000 አታስገቡንም? የምር ተው ግን የሚያዩ ሰዎች እኮ ሰብስክራይብ ቢያደርጉ አይቶ ነው የሚያዩ ሰዎች ሰብስክራይብ ቢያደርጉ በቃ ምንም አያስፈልግም። እና ፎሎ ብታረጉ ቲክቶክ ኮሚኒቲ ግን እንዴት ደስ ይላል በእናትሽ። ሰብስክራይብ ያደርጋል ምናምን። በጣም ግን አንዳንዶቻችሁ ደግሞ ፎሎ ያደርጋሉ። አንዳንዶቻችሁ ደግሞ አይታችሁ ትወጣላችሁ። ለምን መልሱልኝ። ኤኒዌይ ድጋፋችሁ ያስፈልገናል። እርዳታችሁ ያስፈልገናል። በቃ ይሄ አሁን ሶሻል ሚዲያ ላይ ብዙ እንትን ሳውንድ እናስገባ እንዴ? ምን የለመና አይደለም ሴቶችን ለመስሰሩ እናበረታታለን ትላላችሁ፣ ግን ምናምን ብላ ብታወራ እሱ እናስገባላችሁ። እናስገባ እንዴ? እንትን ሰብስክራይብ ምንድነው አንቺ በጣም እንዴ እንዳታ ወቀሳ ደስ ካላችሁ አድርጉ። በቃ ደስ ካላችሁ የፕላስ ምልክቷን፣ ደስ ካላችሁ ደግሞ በጣም ደስ ካላችሁ ሰብስክራይብ በተኗን ጥቅታለ። በጣም ደስ ካላችሁ ላይክ፣ ከዛ ኮሜንት ላይ ደግሞ ፍቅር ልብ ምናምን ስጡ እና ኧረ እንጂ ኦዲየንስ ከዚህ በላይ ማስጨነቅ ያለብን አይመስለኝም።
ይሄም ሲጀምር መቆረጥ አለበት። ግማሹ አይቆረጥም፣ ግማሹ መቆረጥ አለበት። አይቆረጥም። ብቻ እንዴት ነሽ አንቺ? ደህና ነሽ? አላህ እግዚአብሔር ይመስገን። ሳምንት እንዴት ነበር? እግዚአብሔር ይመስገን። በጣም ይበርዳል። እሺ በጣም ይበርዳል፣ በጣም ይበርዳል። እየዘነበ ነው። እንጃ ለምንድን ነው የማይበርደኝ? አንቺ እኔ እየበረደኝ አይደለም ማለት ሰው ስለሆነች ነው የማይበርድ። ክረምት አትወድም እሷ፣ በጣም ፀሐይ ትወዳለች። እኔ ግን ክረምት ነው የምወደው። ግን እንትን አይለኝም። እኔ ክረምት እወዳለሁ እና ግን በጣም በረደኝ ምናምን ብለሽ የምትነጫነጪው አንቺ ነሽ እንዴ? ደስ ይለኛል እኔ ቢበርደኝም ደስ ይለኛል። በጃኬት በምናምን ትኩስ ነገር ጠጥቼ አሞቀዋለሁ። እንዴ ሞቆኘት ገደል ነው የሚገባው እንዴ? ሙቀት በጣም ያስፈራል። ያ ክረምት ነው ወይም አይደለም የሚለውን አልወሰንም እስካሁን። ክረምት ነው አይደለም? ክረምት ነው አይደለም? ክረምት ነው። ክረምት እኮ ነሐሴና ሐምሌ ብቻ። አንቺ ትምህርት ስለሚዘጋ ነው፣ ክላስ ስለማይኖር ነው። ብቻ የምር ግን ክረምት ነው ብለሽ ዝናብ ሲዘንብልኝ ክረምት ነው የሚባለው? አዎ ክረምት ገብቷል። እስቲ አንቺን አይደለም ሲመልስ እንዴ ክረምት ነው ብላችሁ የምታስቡ ሰዎች አንድን ጻፉ። አይደለም ምትሉት ክረምት አይደለም ሰዎች ሁለት ጻፉ። የዛሬው ውይይታችን በልመና እንቆያለን አይደለም። የዛሬው ቶፒካችን አንቺ አውሪ። አንቺ ትብሽ። ኧረ ስርዓት ያዥ በእናትሽ። ኦዲየንስ በጣም እያላገጥን ነው ዛሬ ግን እውነት። ብቻ ዛሬው የምናወራበት ሀሳብ ሰውን ስለማክበርና ትክክለኛ ሰውን ስለመውደድ፣ ለሰው ያለንን ስሜት የምናሳይበት መንገድ ትክክለኛው ሰውን መውደድ አለ፣ ሰውን ማክበር አለ፣ ወይም ማጎብደድ አለ። አሁን ለምሳሌ አዲስ በመጣው ቋንቋ ማሽቃበጥ ብለን የምንለው ቃል የሆነ ልዩነት አለው። ትክክለኛ ሰውን ስትወጂና ሰውን ስታከብሪ የምታሳየው ባህሪና ወይም ስታጎበድጂ ወይም ስታሽቃብጪ የምታሳየው ባህሪ ይምታታል። በተለይ አሁን ላይ ሰዎች ልጆችም ወር ደግሞ ብቻ እኛ ኤሪያ ላይ ያሉ ሰዎች ሰውን ሲያከብሩና ሲያጎበድዱ፣ አሁን ለባለስልጣናት ሊሆን ይችላል፣ ትንሽ ከፍታ ላለው ሰው ሊሆን ይችላል፣ ኦር በነሱ አካባቢ ትልቅ ሰው ተብሎ የሚታሰብ ሰው ሊሆን ይችላል። ለእንደዚህ አይነት ሰዎች ትክክለኛ አክብሮትን መግለጽና ማጎብደድ ወይም ደግሞ ሳያከብሩ ማጎብደድ ወይም ማሽቃበጥ ብለን የምንለው ቃል ይምታታል። ወይም እያስመሰሉ ግን አክብሮት እንዲመስል እያረጉ ያሉበት ያ እንትን ይምታታል ብዬ አስባለሁና ሰውን እንደ እግዚአብሔር ቃልም እንደ ሰው ሕግም ክብር ለሚገባው ክብር ያስፈልገዋል። ግን ይሄ ትክክለኛ ክብር ያልሆነ በቃ ፌክ ክብር አይደለም፣ ፌክ ነው ያ ክብር። ቃሉ እንግዲህ አዲስ የመጣ ይሁን አላውቅም፣ ማሽቃበጥ ብለን እኛም በጣም ነው የሚያሽቃብጠው ወር በጣም ነው የምታሽቃብጠው ተብሎ ሲባል ሰምተን እናውቃለን። ስለዛ አይነት ነገር ምን ታስባላችሁ እና ምን ታስቢያለሽ? አክብሮት በእርግጥ ከልብ ነው ብዬ አምናለሁ። እኔ አንድን ሰው በጣም ስንወደው እና ደግሞ ይገባዋል ብለን ስናምነው ነው የምናከብረው። ደግሞ አንዳንድ ሰዎች ደግሞ ነቸር አክብሮት የሚገባቸው ሰዎች አሉ። በእድሜ በቤተሰብ ለምሳሌ እናቶቻችን፣ አባት፣ ወላጅ፣ ታላቅ የምንላቸው እነሱ ነቸር አክብሮት ያስፈልጋቸዋል። በቃ ክብር ለሚገባው ስለሚባል እና ግድ ልናከብራቸው ይገባል። ኤክስፔክት ማድረግ ስላለብን ግን ደግሞ አንዳንድ ቦታ ላይ እነዚህ አይነት ማለት ልክ ያልሆነ አክብሮት ወይንም እንደምንለው ማሽቃበጥ ምናምን የሚመጣው ሲመስለኝ የሆነ ሰው ሞር አክብሮትን ሲፈልግ
በቃ ሁሉም ሰው እኔን ማክበር አለበት የሚለውን ሜንታሊቲ ሲኖረው ሌሎች ሰዎች እሱ የሚፈልገው ያ ስለሆነ በዛ እንትን ልንለው እንችላለን፣ አታክ ልናደርገው እንችላለን። በዛ እንትን ምንድን ነው የሚባለው ይሄ ስስ ጎኑ ያ ስለሆነ በቃ በዛ ልንጠቀም እንችላለን፣ አለም በዛው ገብተን እኛም ልንጠቀም እንችላለን ብሎ ስለሚያስቡ ሰዎች በዛ መንገድ ይሄዳሉ። አጉል አክብሮትን መፈለግና አክብሮት የሌለው ሰው ሲገናኝ ነው ያ ማንነት የሚመጣው። ግን ለምሳሌ ፊት ከሰው ፊት ለማግኘትም እንደዛ ይደረጋል። ሰውየው ክብር ስለፈለገ ብቻ ሳይሆን ከዛ ሰው ኦር ከዛ ባለስልጣን ኦር ከዛ ሰውዬ እኔ ክብር ከፈለኩኝ ኦር ከዛ ሰው ሞገስ ከፈለኩኝ ላጎበድድ እችላለሁ። ያ እኔ ልክ አይደለም ብዬ ነው የማስበው። ክብር መስጠት ካለብኝ በስትክክሉ መስጠት አለብኝ። ግን ለምሳሌ አንቺ አጎብድደሽ የምታገኘው ጥቅም የሚበልጥብሽ ከሆነ ለምን አጎብድጄ ኦር አስመስጌ አላገኝም? ኦር ለምን እንደዛ አርጌ ከዛ ሰው ጋር መተዋወቅ ምችል ከሆነ ወይም ደግሞ እንደዛ አርጌ ያ ሰውዬ የሚረዳኝ ከሆነ ለምንድን ነው ማላረገው? ግን በውስጤ ክብር አለ ወይ የሚለው ፖይንት መያዝ አለበት። በጣም የሚምታቱ ቃላቶች ስለሆኑ አክብሮትና ማሽቃበጥ፣ ማክበርና ማሽቃበጥ እነዛ በጣም ይምታታሉ። ደግሞ ሰዎች ከሰው እይታን ለማግኘት ሰው ልብ ውስጥ ለመግባት ብለው በጣም ይሄ ኦቨር አክብሮት በሚያሳዩ ሰዓት መሰለኛ ነገር የሚፈጠረው እና የሚምታቱ ቃላቶች ናቸው። ግን ሰዎች እንደዛ አርገው ህይወታቸው የሚለወጥ አይነት የሆነ ከሆነ ቢያጎበድዱስ ኦር የምሬን እኮ ነው ቢያጎበድዱስ ኦር ቢያሽቃብጡስ ብሎ የሚያስብ ሰው አለ። ለምሳሌ እኔ ተጠቀምበት እንጂ እኔ ህይወት የሚቀይርልኝ ፖይንት እዛ ጋር ከሆነ ለምንድን ነው ዋይ ናት ማላጎበድድበት ማለት ነው? ምክንያት ምንድነው? የራስሽ ማንነት አይደለም እንደዛ ብለሽ የምታስቢ ሰው ከሆንሽ እኮ እንደዛ ከሆነ ነው። በርግጥ ግን አንደኛ የራስሽ ማንነት አይደለም፣ ሁለተኛ ኦሬዲ እያስመሰልሽ ነው። እዚህ ጋር ምንድን በርግጥ ልትጠቀሚ እኮ ትችያለሽ፣ አሪፍ የሆነ ነገር ልታገኝበት ትችያለሽ እኮ ለዛ ጊዜ ብቻ፣ ግን ዘለቄታ አይኖረውም። ሰው የሰውን ልጅ በጣም እንትን ሊያደርገው የሚችለው ከሌላው ሰው ጋር ያለው ሪሌሽንሺፕ ነው አይደለ? ጤናማ የሆነ ሪሌሽንሺፕ ሲኖራቸው ነው አንድ ሰው ከሁሉም ሰው ጋር እንደዛ አይነት ነው ሆነ። ግን ይሄ ነገር የሚቆይ አይደለም። አሁን ለምሳሌ አንዳንድ ሶሻል ሚዲያ ኢንፍሉዌንሰሮችን አይታችሁ ከሆነ ትንሽ ጊዜ ላይ በጣም እንትን የሚደረግላቸው ሰዎች ይኖራሉ። በጣም እናከብራለን አይነት ነገር፣ ግን ይሄ ጤነኛ ያልሆነ አክብሮት፣ ጤነኛ ያልሆነ ዘለቄታ የሌለው ማድነቅ አይደል? ዘለቄታ የሌለው አድናቆትና ክብር በቃ እንደዛ አይነት ነገር ያንን ሰው እየገደለው ነው የሚመጣው። በሰው መወደድ አለኝ ብሎ እንዲያስብ እኔ አንቺን በጣም ሁሌም ያግኖሽ በቃ ስለ ማንነትሽ ማድነቅሽ ከሆነ ማከብርሽ ከሆነ ጥሩ ነገርሽን ብቻ የምናገር ከሆነ ግን እኔ ማላምንበት ከሆነ እኮ ኦኬ። ግን ማላምንበት ሆኖ ማልደግፈው ሆኖ አንቺን ለራሴ እንትን ብቻ አሁን አብረን 5 ደቂቃ ብንቆይ ለዛች 5 ደቂቃ የምከፍላት መስዋዕትነት ነች ለአንቺ ማድነቄ እንትን ማለቴ። ግን አንቺ ከኔ ተለይተሽ ለምታገኙም ሰው ያንን መደነቅሽን ነው የምትቀጥዩ። ስለዚህ እየገደልኩሽ ነው ኦሬዲ አንቺ። ስለዚህ የሚደነቀው ፓርት ወይንም የሚከበረው ያ ምናሽቃብጥለት አካል ነው የሚጎዳው። ያ ምንም ላንሆን እንችላለን። በርግጥ ትዝ ያለኝ የሆነ ነገር የሆነ ሰው እንደዚህ ማለት ነው ሶሻል ሚዲያ ላይ ያሉ ሰዎች ናቸውና ሰብሰብ ብለዋል፣ አንድ 5 ናቸውና አንድ ልጅ ባገኛቸው ቦታ እየሄደ ምን ይላል፣ እኔ እኮ ያንተን ኮንቴንት እያየሁ ነው፣ እኔ የኮሮና ጊዜ ላይ ያንተ ኮንቴንት ባይኖር እኔ ምን አይነት ሰው እንደምሆንናም ብሎ ማለት ነው
በጣም ምስኪን ተጫውቶ ለስንት ሰው መሰለሽ እንደዛ ያለው ለነሱ ለሁሉም ማለት ነው እያዞረ ምን ይላል እኔ እናንተ ኮንቴንት ባይኖር ያንቺ ኮንቴንት አሁን ዩቲን ሄዶ ያንቺ ኮንቴንት ባይኖር እኮ እንደዚህ እነሱን እንደውም ቢያንስ እነሱ እየሰሩ ስለሆነ ምንም እና እሱ እያሽቃበጠ ነው ኦሬዲ አስቢ ከሁሉም ጋር ሄዶ እንደዛ ይላል አሁን በጣም ተጠቅሞበት ቢሆን yes እነሱን አይቶ ሶሻል ሚዲያ ቢጀምር yes ሶሻል ሚዲያ አልጀመረም ያለች ምንም እንትን ያደረገው ነገር የለውም yes ግን ሪል ላይፍ ላይ የለውም ግን ከሰዎቹ ፊት ለማግኘት የሰው ልብ ለመግዛት የሚደረግ ነገር ያ ነገር አስመሳይነት ወይም ደግሞ አጎብዳጅነት አሁን ደግሞ እንግዲህ ጀነሬሽን በሚያውቀው አማርኛ ማሽቃበጥ እንግዲህ አረ እሷ ታሽቃብጣለች ነው ትራማ ነው ታገልሻ ማሽቃበጥ እና ስለማሽቃበጥ እና ትክክለኛ ሪድ ስለሆነው ትራማ ነው ይያልን ትራውማ ነው ብላለች እና ትራውማ ሊሆንም ይችላል አይደለም ለምሳሌ ምን መሰለኝ ምን እንዳለ ታውቂያለሽ ሰው ይበልጥ ለመወደድ ሲሞክር ለመፈቀር ቦታ ሊያገኝ ሲሞክር ለምሳሌ በዛ ቦታ ላይ አሁን እነዚህ ሰዎች ነብይኪን እነዚህ ሲያገኛ ልጅ የሆነ አቴንሽን ፈልጎ ነው አይደለ አቴንሽን ስልሽ በቃ በዛች ባለችው ደቂቃ ውስጥ እሱን እንዲያናግሩት እንዲቀርቡት ምናምን አይነት ነገር ፈልጎ ነው ያ ምንድነው በእንትን ደረጃ የምርን ቀልዲን አይደለም በዚህ አይኔ ስለ ትራውማ ምናምን ሲባል ስለሚያስቀኝ ነው እሺ በጣም ይቅርታሽ ሁሉ እንደሳቀችብኝ ነው እሺ እንቀጥል ሁሉም ሰው በይዘው ትራውማ አለበት ሁሉም ሰው anyway አንቺ አለሽ ትራውማ አለብሽ ጨርሽ እና የትራውማ ስለ ትራውማ ባይዘይ እናወራለን ሰፊ እንትን ነው በጣም ሰፊ ቶፒክ ነው መጽሐፍ እያነበብን ነው ጨርሰን እናወራበታለን ብቻ እነዚህ አይነት ችግር ያለባቸው ሰዎች ናቸው ይሄን ማሽቃበጥ ማጎብደድ ምናምን አይነት ነገር በደንብ የሚታይባቸው ሰዎች የምር ያልሆነ ላይፍ የሚኖሩት ትክክል ያልሆነ ሪል ያልሆነ በእውነት ህይወታቸው ማይሰሩት ግን ከሰው ጋር ሲሆን የሚያደርጉት ነገር ሊሆን ይችላል የመጣ ነው ይላል ጥናቱ እና anyway ምን ታስባላችሁ ስለዚህ ኮንሰፕት ምን ታስባላችሁ ማሽቃበጥስ ልክ ነው ልክ የሆነበት ቦታ አለ አክብሮትና ትህትና አንድ ነው ሌላ ቶፒክ እኮ ነው የሚሆንሻል አንድ ነው አይደለም ትህትና ሌላ ጊዜ እናወራበታል ብቻ እየቸኮለች ነው ወይ ብቻ እየቸኮለች ነው መሽቷል ለዛ ነው መቀጠላችን በይዘይ ስለዚህ በቀጣይ እንትን በደንብ እናወራበታለን እና ስለዚህ ስለማጎብደድ እና ትክክለኛ ስለሆነው አክብሮት ምን ታስባላችሁ ማጎብደድስ ልክ ነው አክብሮትንስ ለመግለጥ ያን ያክል ማጎብደድ ይኖርብኛል ወይም ደግሞ ማሽቃበጥ ይኖርብኛል ወይ አክብሮቴን ለሰው ለማሳወቅ ሰው እንዲያቀልኝ በጣም ኦቨር እንትን ማድረግ አለብኝ ኦቨር አክብሮቴን ለመግለጽ በጣም እንትን ማለት አለብኝ ወይ እንደዛስ ማረግለት ሰው ለኔ የህይወት ፓዚን የሚቀርልኝ አይነት ሰው ቢሆን ነው ወይ አክብሮቴን ያን ያክል መገልጽለት በርግጥ ክብር ለሚገባው ክብር ስጡ ይላል እግዚአብሔር ቃል ግን አለ አይደለ በጣም ባሽቃበጥን ቁጥር በጣም እያስመሰልን ያለነው ስለዚህ እኔ በራሴ አመለካከት ልክ አይደለም ብዬ ነው የማስበው የሚያስብ ሰው ይኖር ይችላል አሁን እንደኔ እኔ ህይወቴ ፓዝ የሚቀየርበት ቦታ ላይ ባጎበድድስ ባሽቃብጥስ አሽቃብጬ ህይወቴ የሚቀየር ከሆነ ዋይ ናት
ኤኒዌይ ይሄንን ሀሳብ ነው ደግሞ ዛሬ አመጣ ነው። አጭር ኤፒሶድ ነው። የባለፈው ረጅም ነው። እንደምንም እንዴትም ብለን ባለፈው አንድ 40 ደቂቃ ምናምን እኔ ራሱ በጣም ደክሞኛል። ከክላስ ነው የመጣሁት። እሺ ደክሞኛል። ዝያለሁ ተምረንም እዚህ ቪዲዮ ቀርጸንም እንችላለን እና እንዴት ነው እንሞክር ብለን ነው። እና ሰብስክራይብ አድርጉ። እንወዳቸዋለን። እንግዲህ ፎር ዩ ፔጃችሁን እናጨናንቀዋለን። ቲክቶክ ላይ ቆራርጠን ፓርት 1 ፓርት 2 እያለን ብንፖስት ጥሩ ይመስለኛል። ቢካዝ አብዛኛው ሰው ዩቲዩብን አልለመደውም መሰለኝና እንደዚህ ፓርት 1 ፓርት 2 ብለን ብንለቅ ጥሩ ነው ብዬ አስባለሁ። እንደዛ ይሁን፣ እንደዛ እናደርጋለን። በቃ ፓርት 1 ፓርት 2 እያልን እንዳሳብ እንዳሳብ ዩቲዩብ ገብታችሁ የኛ ባታዩ ሜሌላ ሰው የኛን ቀስ ብላችሁ እዚህ ድምጻችን ማለት ነው ዘሏል አይደል? የበሽተኛ ነው ይመስላል። ኤኒዌይ ስለደከመን ነው። እኔ ከክላስ ነው የመጣሁት። ደክሞናል። ለምን አልታረገው ነው? ተማሪ ነኝ። ቻው በቃ እንወዳችኋለን። ሰብስክራይብ አድርጉ። ባይ